መታወቅ ያለበት ነገር እኛ ካምፓኒ አይደለም ያጣ ነው። ካምፓኒ አይደለም፣ ካምፓኒ ነው በቁሳቁስ በገንዘብ ተደግፎ ተመልሶ ሰርቫይቭ ማድረግ የሚችለው። እኛ ሰው ነው ያጣ ነው። ሰው ሲባል ደግሞ ሃጫሉ ነው። እና ይሄ በጣም ብዙ ነገር ተብሏል። ኦፍ ኮርስ እና ቃል ብር ስሙ ተሰብስቦ ለቤተሰብ ተሰጥቷል ምናምን ምናምን። እቺ ሌላ አላማ ከጀርባው ያነገበች እንትን ናት። ትላንት በህይወት ሲኖር ሌላ ነገር፣ ዛሬ በህይወት ከሌለ ሌላ ነገር የሚወራ በጣም እናውቃለን። ትላንት በሚዲያ ሙዚቃው እንዳይተላለፍ ሲታገድ የነበረ የዛ እገዳ አካል የነበሩ ሰዎች ናቸው ዛሬ የሞቱ ኮሚቴ ምናምን የተባሉት። ያው በሆድ ያለ በሙሉ አይነገርም፣ ለሁሉም ነገር መልስ አይሰጥም። ጊዜ የሚፈታቸው ነገሮች ግን አሉ። አንድ ሊታወቅ የሚገባው ነገር ግን እኛ ካምፓኒ አይደለም የወደመብን፣ ሰው ነው ያጣ ነው። በገንዘብ በድጋፍ ምናምን እኛ ከየትኛውም አካል ጋር ምንደራደርበት ኢሹ የለንም። ሃጫሉን በተመለከተ እኔ በግል የምነግርሽ ነገር ከፈጣሪ ጋር እንኳን አልስማማም። አም ሶሪ፣ ከፈጣሪ በላይ ምንም አይነት አካል የለም። ፈጣሪ ፍጡሩን መጠበቅ ግዴታ አለበት። እንደ ሃጫሉ አይነት ንጹህ ሰው መጠበቅ ነበረበት የሚል አቋም ነው ያለኝ። ፈጣሪ ምናልባት ከፈጠራቸው ፍጡራን በጣም ሊረካበት ይችላል ብዬ የማስበው ሃጫሉ ነው። የእውነት ኖሮ ነው ፈጣሪ የሚያዝ መጽሐፍ ቅዱስ እሱ ምናልባት ከዚህ በፊት በቤተ ክርስቲያን ህይወቱ ጥሩ ነበረ። አሁን ባለው የአርት ስራው ግን ያው ብዙም አይደለም። ነገር ግን የመጽሐፍ ቅዱስ ትእዛዝን የኖረ ሰው ነው። ባለቤቱ ደግሞ የተሻለ እሷ ስፒሪቹዋል ቶታሊ እሷ የሃይማኖት ሰው ናት። ህይወቷ በሙሉ ከቤተ ክርስቲያን ጋር ከሃይማኖት ጋር የተገናኘ ነው። ምናልባት አሁን በህይወት በርትታ እንድትኖር ያደረጋትም ያ ነገር ነው። እሱ ግን ያን ያህል እንደዚህ አይነት ቦታ የመመላለስ ልምድ እንኳን ሳይኖረው በዚህ ሰዓት ትክክለኛ የፈጣሪን ህግ ጠብቆ የኖረ ሰው ነው። ሙዚቃ እንኳን ኃጢአት ነው ብሎ ሰዎች እንትን ሲሉት እኔ በእጄ የሰራሁት ድምጽ የለም እሱ ነው ሰርቶ የሰጠኝ ይሄን ድምጽ ብሎ የሚያምን ሰው ነው። እና አይደለም ከግለሰቦች ጋር አይደለም ከመንግስት መዋቅር ጋር በሃጫሉ ዙሪያ ቤተሰብ ከማንኛውም አካል ጋር ቁጭ ብሎ እንትን የማለት እንኳን ሀሳብ የለውም። እና የተደረገ ድጋፍ ገንዘብ ምናምን ከተባለ በስሙ ነው የተሰበሰበው። ከመንግስት ካዝና የወጣ ገንዘብ አይደለም፣ ከህዝብ ነው የተሰበሰበው። እሱም እንዴት